ሰላም ውድ ኢትዮጵያውያን እና ኤርትራውያን እንኳን በሰላም ወደዚህ ቻናል መጣችሁ። ውዶቼ በጠየቃችሁኝ መሰረት ገንዘብ አለን ግን ምን እንስራ ትሉኛላችሁ እና በውስጥ ብዙዎቻችሁ ጠይቃችሁኛል እና እንደኔ ሀሳብ ልብስ ቤት እንክፈት ወይስ ግሮሰሪ እንክፈት እያላችሁኝ ነው። አያችሁ አንዳንዴ ገንዘብ ይዘን ምን እንደምንሰራ ግራ ይገበናል ማለት ነው፣ አንዳንድ እህቶቼ ማለት ነው። ለዚህ እኔ አሁን ልብስ ነጋዴ ነበርኩኝ ማለት ነው። ልብስ ስነግድ ግን በኦንላይን አልነበረም የምሰራው፣ እንዲሁ ነበረ የምነግደው እና ልብስ ደግሞ ምንድነው የሚያከስረው? ልብስ በጊዜው ፋሽን ይመጣል። እንግዲህ ኢትዮጵያ ስትኖሩ የሚያውቅ ያውቀዋል። አመት አዳዲስ ፋሽን ነው የሚመጣ። ፋሽኑ ሲያልፍ ደግሞ ያ ልብስ ኪሳራ ሊያስገባችሁ ይችላል ማለት ነው። ለምን አይገዟችሁም ሰዎች ፋሽኑ ካለፈ እና ፋሽኑን በጊዜው ፋሽኑ በወጣው ሰዓት የተወሰነ ልብስ ብታመጡ ባታበዙ እንደዛ ላችኋለሁኝ። ግን ግሮሰሪ ብትከፍቱ ደግሞ ሱቅ ምናምን ብትከፍቱ ማለት ነው ሱቅ ያዋጣል። ለምን የሰው ልጅ ሳይበላ አይኖርም። ቀን በቀን ይበላል። ቀን በቀን ያለ ምግብ እንትን አይልም አይኖርም። የሰው ልጅ ይበላል ይጠጣል። ለዚህ እሱ ደግሞ የሚያከስረው ምንድነው? ኤክስፓየርድ ሊያደርግ ይችላል፣ ጊዜው ሊያልፍ ይችላል። ያን ሰዓት ኪሳራ ውስጥ ትገባላችሁ ማለት ነው። ለዚህ እንትን ሱቅም ስትከፍቱ ይሄ ብዙ አታብዙ። በቃ የተወሰነ ነገር ሲያልቅ አዲስ ብታስገቡ ይሻላል። ለምን ኪሳራ ውስጥ እንዳትገቡ። ኤክስፓየር ጊዜው ስለሚያልፍ አሁን ዘይት ምናምን የተለያዩ ነገሮች ጊዜ አላቸው። ጊዜያቸው ሲያልፍ ያ ኪሳራ ሊያስገባችሁ ይችላል። ለዚህ እኔ ግን ከልብስ ቤት ይልቅ ሱቅ ብትከፍቱ ይሻላል ነው ምለው። ልብስ ቤት ደግሞ ኦንላይን የምትሰሩ ከሆነ ደግሞ እሱ በጣም ትርፋማ ስራ ነው። ግን እኛ ሀገር ይሄን ያህል አላደገም፣ የኦንላይን ስራ አላደገም። አሁን በዚህ በውጭ ሀገር እንደምናየው እና ሀገራችን ላይ ስናየው ኦንላይን ስራ በጣም ብዙም የተካሄደ አይደለም፣ ግን ተጀምሯል። ኦንላይንም በሱም ካረጋችሁ ትርፋማ ትሆናላችሁ እላችኋለሁ የኔ ውዶች። እና ሌላም ጥያቄ ካላችሁ በኮመንት አስቀምጡልኝ። ቤቱን ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። እወዳችኋለሁ።